ትክክለኛ የሆነ ሙሲባ ሲያጋጥመንስ ምንድነው የምናደርገው? ከእውነት ኢሉዥን ሳይሆን ተጨባጭ ሙሲባ አጋጠመ። በጣም ቅርብ ሰው ወደ አኺራ ሄደብን፣ ንብረት አጣን፣ ወደመብን፣ አደጋ ደረሰብን። ምንድነው የምናደርገው? እንደዚህ በሚሆንበት ጊዜ ስቲል ወደ አላህ Subhanahu Wa Ta'ala እጅን ሰጥቶ ወደሱ መዋደቅ ነው። ብዙዎቻችን ሰምተነዋል ካሁን በፊት፣ ግን እኔን ጨምሮ ማንሰራበት የሆነ አንድ ትልቅ ዒባዳ አለ። ሙሲባ ሲያጋጥም ቶሎ ወደ ሰላት መሄድ ሰምተናል እኮ ብዙ ጊዜ። ነብዩ ሰለላሁ ዐለይሂ ወሰለም إذا فزعه الأمر إذا ምንድነው አንድ ነገር ነብዩ ሰለላሁ ዐለይሂ ወሰለም አንድ የሚያስደነግጥ ነገር ሲያጋጥማቸው فزع إلى الصلاة ወደ ሰላት ቸኩለው ይገባሉ። ቶሎ ወደ ሰላት ነው የሚቆሙት። ምንም አይነት ሙሲባ ሲደርስ ምንም ነገር ከማድረጋችን በፊት እስኪ ረካዓ ላይ እንስገድ። የአእምሮ መረጋጋት ላይ ግን እንሆናለን ኡስታዝ። ምክንያቱም ኢሚዲየትሊ ያ ጉዳይ ሲያጋጥመን ለምን መሰለ በዛ ሰዓት ከአላህ ውጭ እኮ መጠጊያ የለም። የእውነት ማለት ነው። አእምሮህን በደንብ ካሰራኸው ማን ነው ይህንን ሙሲባ ወደ ኸይር ሊቀይርልህ የሚችል? ማን ነው ከዚህ ሙሲባ ላይ ሰብር እንዲኖርህ የሚያደርግህ? ወማ ሰብሩከ ኢላ ቢላህ እኮ ነው። ትዕግስት እንኳን የሚገኘው በአላህ እኮ ነው። በራስህ እኮ ሰብር የለም። ሁሊቀል ኢንሳኑ ዐጁላ እኮ የሰው ልጅ እኮ ችኩል ነው በጣም። ለውላ አረበጥና ዐላ ቀልቢሃ እኮ አላህ ልብህ ላይ እኮ ስራ የሚሰራ አላህ። በዚህ አይነት ችግር ላይ ደግሞ ይሄ የተሞከረ ነው። በነገራችን ብዙ ዑለማዎች ያነሳሉ ችግር ሲያጋጥም በቀጥታ ሰላት ጋር ሄዶ መቆም ከምንም አክሽን በፊት። ከዛ በኋላ አእምሮህ ይረጋጋል፣ ውስጥ ይሰክንና ወደፊት ማድረግ ያለብህን ነገር በጥሩ አእምሮ ማሰብ ትጀምራለህ። በሰከነ መንፈስ ትሰክናለህ። ሁለተኛ የአላህ Subhanahu Wa Ta'ala ቀደር ተናዙዕ እንደማያስፈልገው ሙግት እንደማያስፈልገው ትረዳለህ። መቀበል ነው። فمن رضي فله الرضا ነብዩ ሰለላሁ ዐለይሂ ወሰለም እኮ ወዶ የተቀበለ ለሱ ውዴታን አላህ ይሰጠዋል። فمن سخط ይጠላስ እንዴት እንዲሆን አለ። ማን አንተ እንደዚህ የምትለው? ምን መብታለ? ሱኽጥ ነው የሚያገኘው፣ ጥላቻ ነው ውጤቱ። ይኸውልህ ያ ሙሲባ አትቀይረውም በአንተ አክሽን፣ በአንተ መወራጨት። አላህ ይጠብቀን። ሙሲባን ሁላችንም ነብዩ ሰለላሁ ዐለይሂ ወሰለም ዓፊያን ነው የለመኑት። ጠላትን እንኳ ጠላት ይግጠመኝ አትበል ብላችሁ ዱዓ አታድርጉ እኮ ላ ተተመኑ አትመኙ ነው። ከጠላት ጋር ፍለፊት መቆም ፍልሚያ አትመኙ። ከተገናኛችሁ ግን ሰብር ይኖራችሁ፣ ትዕግስት፣ ጽናት ይኖራችሁ ያሉት ነብዩ ሰለላሁ ዐለይሂ ወሰለም ሙሲባን ሁላችንም አላህ እንዲከለክለን ግን ከመጣ የኛ ሪዳ ነው፣ የኛ ወደ አላህ እጃችንን መስጠት ነው ያ ሙሲባ እንድናልፈው የሚያደርገን እንጂ ሙሲባው ሆኗል ዋንስ መቀየር አንችልም። መቀየር የምንችለው እኛን ራሳችንን ነው። ያን ሙሲባ መሸከም የሚችል ስብዕና ሲኖረን ነው የምንሻገረው። ካለዛ ከሙሲባ ላይ ሙሲባ ሌላ ሙሲባ እናመጣለን። አላህ ይጠብቀን። ሙሲባው አንድ ነው፣ 2 3 4 እናደርገዋለን እኛ ባለን ምላሽ በምንሰጠው ምላሽ። መንዚለተ ተስሊም ከዚህ ነው የሚጠብቀን። መንዚለተ ተስሊም የአላህ ውሳኔ የሆነ ነገር አላህ የፈለገውን አደረገ፣ እኔ ለሱ እጄን ሰጥቻለሁ፣ ወዶ መቀበል። ሁለተኛ መፍትሄ ሰላት ሰግድናል፣ ያረጋጋን ዚክር። ሙሲባ ላይ ስትሆን በጣም ማብዛት ያለብን ነገር ቢኖር ዚክር፣ ኢስቲግፋር። ሁለተኛ
የአላህ ስሞችን ከደረሰብህ ነገር ጋር አያይዘ ሰው ታመመብህ ቃረሞት ላይ ነው ያለው ያ ሻፊ እሽፊ ያ ሻፊ ያ ሻፊ ያ ሻፊ እሽፊ ሻፊ አላህ عز وجل አዳኝ ነው ፈዋሽ ነው ሙሲባው መጥቶብሃል ላ ሐውለ ወላ ቁወተ ኢላ ቢላህ ላ ሐውለ ወላ ቁወተ ኢላ ቢላህ ላ ሐውለ ወላ ቁወተ ኢላ ቢላህ መላም ኃይልም በአላህ እንጂ በሌላ የለም እኔ መላቢስ ነኝ እኔ አቅመ ቢስ ነኝ ብልሃት የለኝም ብልሃትም አቅምም ካንተ ነው لا حول ولا قوة إلا بالله يا لطيف يا لطيف ألطف بنا يا لطيف يا الله زنلل بس زاوست ميمتاون رحمة الله بتشانم ياكم سبحان الله أنت እንድትሻገር የሚያደርግህ ያ ነው ያ ሙሲባ ተቋቁመህ ትልቅ ሰው ሆነህ ትወጣለህ በዛ ሙሲባ ውስጥ አንተን እኮ እየሰራህ እኮ ነው ሰው እኮ ይሰራል በጣም ሲምፕል ምሳሌ ላንሳ በጣም እንክብካቤ በበዛበት አካባቢ ያደገ ህፃን ልጅ ጉንፋን እንኳን እንዳለ ሲወድቅ ቶሎ የሚነሳ ዊክ እንደሚሆን ታውቃለህ በጣም ደካማ ነው የሚሆነው ሃርድ ሺፕ ውስጥ ያደገ ልጅ ጠንካራው ነው የሚወጣው አይታሞች ለዚህ ነው መሪ የሚሆኑት በሰው ልጅ ታሪክ አብዛኞቹ ወላጅ አጥ ህፃናት ናቸው በህፃንነታቸው ወላጅ አጥ ሆነው ያደጉ ናቸው መሪዎች የሆኑት አይገርማችሁ ነብዩን ሰለላሁ ዐለይሂ ወሰለም በታሪክ ያለፉ ዑለማዎች በሰለፎችም ታሪክ ምናምን ስታይ እንደውም አብዛኞቹ ማለት ዩትማቸው ያው የአባት ዩትም ነው አይደለም ዩትም የሚባለው የአባትን ማጣት ነው እናቶቻቸው ያሳደጓቸው ናቸው ተንከባክበው ለትልቅ ዓላማ ያጩ ከዛስ ቀድመው የቤተሰብ ኃላፊነት ይወስዳሉ እነሱ ትልቅ ልጆች ናቸው የመጀመሪያው ልጅ ሆናሉ እና ኃላፊነት ትንንሾቹን ልጆች የማሳደግም ያን ሁሉ ሸክም ነው የሚሸከሙ ስለዚህ ይጀምራል ሊደርሺፑን ተሰሩ ልጅ ያሉ ተሰሩ አንተ በችግር ውስጥ እየተሰራህ ነው የምትሄደው ያን ችግር በተቋቋምክ ቁጥር ስብዕና እየጠራ ነው የሚሄደው ይምጣ ብለህ አትመኘውም ሲመጣ ግን የምትቋቋምበት እምነት ያስፈልጋል አላ ወህዋ التسليم لله سبحانه وتعالى ጌታዬን መርጣል ያንተ ምርጫ ከኔ ይበልጣል ሱረቱ الكهف ላይ ያሉት በነብዩላህ ሙሳና በሰይድና ኸድር መካከል የነበረው ክስተት በሙሉ የሚያሳየን تسليم لله سبحانه وتعالى تسليم كون ሶስቱም ክስተቶች እንደ ነብዩ ሰለላሁ ዐለይሂ ወሰለም በጣም ጓጉተው እኮ ምናሉ አይ ወንድሜ ሙሳ ምን ነው ዝም ባልክና ሌሎች ነገሮችን ባየን እኮ በጣም እኮ የሚገርም ነገር ነው በቃ تحت علم الله ያለን ነገር አንተ አታውቀውም ሱብሃንአላህ ሙሲባ እየመሰለህ ነው ያ ነገር ግን ሙሲባ አይደለም ኸይሩ ያለው አላህ በመረጠው ውስጥ ነው ለዛ እጅን የመስጠት መንዚላ ነው ይህ መንዚላ ثقة بالله ይይዛል ተወኩል على الله ይይዛል ሁሉን ሰብስቦ የሚይዝ መንዚላ ነው ሱብሃንአላህ እጅን ለአላህ ለመስጠት በአላህ ላይ መተማመን አለበት በአላህ ላይ መመካት አለ ዋናው ኮር ዋናው ነጥብ ተስሊም ነው መጨረሻ የሚፈለገው ውጤት ወደ አላህ እጅ መስጠት በአላህ ላይ ስትመካ ጉዳይህን ተፍዊድ ስታደርግ ወደ አላህ በአላህ ላይ ስትተማመን እጅህን ለአላህ ትሰጣለህ አላህ እጃቸውን ከሚሰጡት አላህ ያደርግልን አሜን በደንብ አድርገህ ነገሮችን በደንብ አይናችን ከፍተን እንድናይ አድርገሃናል ጀዛከላህ የተያያዙ ናቸው እስከዛሬም ስናነሳቸው ከነበረው ነገር ይሄ እንግዲህ የበላይ ነው ልንል እንችላለን ተስሊም ለከሌሎቹ ቀደም ሲል ስታነሳቸው ከነበሩት መንዚላዎች ሁሉ ከፍተኛው ተስሊም ነው ማለት ነው والله በእኔ ግንዛቤ ውጤት ነው እላለሁ ተስሊም ውጤት ነው ثقة بالله በአላህ የመተማመንህ በአላህ ላይ የመመካትህ ውጤቱ ሙሉ ለሙሉ ራስህን ለአላህ መስጠት ይሆናል ማለት ነው التسليم لله ومن يسلم وجهه
ቢተውሂድ አላህን በብቸኝነት በማምለክ እሱ ነው ሰጪ እሱ ነው ነሽ በማለት እሱ የመረጠው ነገር ኸይር ነው በማለት በሁሉም ነገር እኮ ነው ተስሊም። የኢስላም ዋናው ሐሳቡ እሱ አይደል? ኢስላም ማለት እኮ አልኢስቲስላም ለአዋሚሪላህ ሱብሓነሁ ወተዓላ ወልኢንቂያድ ለሁ ይላሉ አይደል? ለሱ ፍላጎትና ትእዛዝ ራስን ማስገዛት ነው። ለሱ ሁክምም ጭምር ለሱ ቀዳእም ለሱ ውሳኔም ራስን ሁለቱንም ስለሚይዝ ማለት ነው። ሁክሙንም የሱ ትእዛዛትና ክልክሎችን እሺ ብለህ ትታዘዛለህ፣ የሱን ውሳኔዎች ደግሞ እጅ ትሰጣለህ። አዕራቢዩ ያው ይሄ አረቦቹ በረሃ ላይ ስለሚኖሩ አውሎ ነፋስ፣ የአውሬ ጥቃት፣ በጣም ብዙ አይነት ነገር ነው የሚያሳልፉት። አደጋ ይበዛበታል፣ ተጋላጭ ናቸው። ዳህያ ይሄ ድንገተኛ አደጋ የሚባለው ቃሉ ራሱ በሺዎች ነው የሚቆጠር ይላሉ በአረብኛ ቋንቋ። እኔ ያነበብኩት 4000 ቃል አለው ነው የሚሉት በቃል ደረጃ። ልክ አሁን ግመል 1000 ሰይፍ 800 ምናምን እንደሚባለው አንበሳ እና ብዙ አደጋ ስለሚደርስባቸው ብዙ ስም ሰጠውታል። ለዛ ሪች ነው ቋንቋውም ሪች ስለሆነ ሰውየው በረቱ ውስጥ ያሉ በጎቹ፣ ፍየሎቹ፣ ግመሎቹ ሁሉም በአንድ ጀንበር አውሎ ነፋስ አንስቶ ወሰዳቸው። በጣም ከባድ አውሎ ነፋሶች አሉ እና ባዶ ሆኗል። ምንም ነገር የለውም በአንድ ጀንበር ማለት እና ምን አለ ይላሉ ይሄ በደዊ ጌታዬ ያንተ ውሳኔ የኔ ንብረቶች እንዲህ መጥፋታቸው ከሆነ ያንተን ወድጄ ተቀብያለሁ። አንተ የፈለከው ነገር ሆኖ የኔ ንብረት መጥፋቱን እወዳለሁ። አንተ የፈለከው ሳይሆን ቀርቶ ንብረቶች ከሚኖራል የሚገርም እይታ እኮ ነው። አንተ የፈለከው ይህ ከሆነ ሪዳ ላይ ነኝ እኔ ወድጄ ተቀብየዋለሁ፣ እጄን ለአንተ ሰጥቻለሁ። ይህ ሰው በምንም ተአምር ማለት ነው የዱንያ ፈተና የሚሰብረው ሰው አይደለም። ጠንካራ ብርቱ ለህይወት ፊት የሚያደርግ ሰው ማለት ይህ ሰው እኮ ነው። ስብር አይልም። ያ ኢስላም መፍጠር የሚፈልገው ስብዕና ባይዘው ይሄው ነው። በሙሲባ በተለያየ ነገር የማይሰበር ቀጥ ብሎ አላህን ይዞ የሚቆም